ወደስ ሆዴ ልብስ ገራ ለቲኖ እንደምትፈልጊው አንቺ መድረክ ላይ ራሱ ፊት ከሰጠት እኮ እቺ ታረጋለች እኮ ከዛ አዋላጅ እንዲከተል እቺ ልጅ ግን ማናጀር የላትም ኬታ ወጣዋለች ግን ኤክስፒሪየንስ ራሱ እኮ ማናጀር እንዴ እንደ ምን አለች ከወለድኩ በኋላ ለሞልድበትም ሰዓት ምናምን መስዋዕት እየከፈልኩ ነው ማለት ፌር አይደለም ላይፍ ኢዝ ኖት ፌር ነው የምትለው እኮ ሃይ ላይፍ ኢዝ ኖት ፌር የምትለው ጋይስ ከወለድሽ ቫኬሽን አለው በቃ ዘሴት ዋጋ ከፍዬበታለሁ ትልሽ እንዴ መስዋዕት ትማረሪበታለሽ እንዴ እንደዛ ከሆነ ለምን ትወልጃለሽ ታዲያ በባህላዊ መንገድ ለምን አትጠቀሚም ታዲያ መቼም ሜትሮሎጂያዊ መንገድ ትሳሳታላችሁ ሁለታችሁ ኢሱ ቀን ቁጥር ስትሉት ገና ጣት ነው የሚቆጥረው አንድ ባለፈው የመጣ ቀን ሳይመጣ የሄደ ቀን ሊመጣ ሲል እንደዛ የሱ አምስቱ ይሄ ጣት ሲያልቅ ከዛ ጣትሽን አበድሪ ነው የሚለው እሱ አያፍርም እኮ ህፃኗ ልጅ ራሱ የሷ ልጅ ጠርቶ ነይ እንትና ይላታል ጣትሽን ይሄን እንደዚህ ነው የሚቆጥሩት ቁጭ ብሎ ቀኑ ሙሉ እንደዚህ ሲሉ ነው የሚውሉት እዛ ቤት አዳም የእውነት እንትን ነው የሚመስሉት ኢሶ አውቶማቲክሊ በጭንቅላቱ ይሰባ አስብ አይችልበት እስቲ ይሁት ግስ አይችልም እንትን አይ ገና አዛቡ የምን ነበር የሚለው እንደዚህ ነው የሚቆጥር የእውነት ከዛ እንደዚህ ነው የሚለው እንደዛ ቆጥሩም እንዴ መስዋዕት ከፍዬበታለሁ ትላለች እንዴ ሃይ ላይ በደንብ ሳይል ነበር ሙዚቃው በጣም እንዴ እኔ በቀን 2-3 ቦታ እኮ ምሰራ ልጅ ነበርኩኝ ግን ምንድነው አሁን ወደ ዋናው ፖይንት ስንመጣ አንድ ነገሩ ጥሩ ጎኑ ምን መሰለ